ሉቃስ ወንጌል ምዕራፍ 19 ላይ አብረን ከፍትና ከቁጥር 11 ጀምረን እናነባታለን። በጌታ በኢየሱስ ስም። እነርሱም ይህን ሲሰሙ የዘኬዎስ ታሪክ ነው ከላይ ያለው፣ ወደ ኢየሩሳሌም መቅረቡ ስለሆነ የእግዚአብሔርን መንግሥት ፈጥኖ ሊገለጥ እንዳለው ስለመሰላቸው ምሳሌ ጭምር ተናገረ። ስለዚህም እንዲህ አላቸው። አንድ መኮንን ለራሱ መንግሥትን ይዞ ሊመለስ ወደ ሩቅ አገር ሄደ። 10 ባሪያዎቹንም ጠርቶ 10 መናን ሰጣቸውና እስከ መጣ ድረስ ነግዱ አላቸው። የአገሩ ሰዎች ግን ይጠሉት ነበርና ይህ በላያችን እንዲነግሥ አንወድም ብለው በኋለኛው መልእክተኞች ላኩ። መንግሥትንም ይዞ በተመለሰ ጊዜ ገንዘብ የሰጣቸውን እነዚያን ባሪያዎቹ ነግደው ምን ያህል እንዳተረፉ ያውቅ ዘንድ እንዲጠሩለት አዘዘ። የፊተኛውም ደርሶ ጌታ ሆይ ምናንህ 10 ምናን አተረፈ አለው። እርሱም መልካም አንተ በጎ ባሪያ፣ በጥቂት ታምነሃል፣ የታመን ስለሆነ በ10 ከተሞች ላይ ሥልጣን ይሁንልህ አለው። ሁለተኛውም መጥቶ ጌታ ሆይ ምናንህ 5 ምናን አተረፈ አለው። ይህንም ደግሞ አንተም በ5 ከተሞች ላይ ሁን አለው። ሌላውም መጥቶ ጌታ ሆይ በጨርቅ ጠቅልዬ የጠበቅኋት ምናን እነሆ ፈርቻለሁና ጨካኝ ሰው ስለሆንህ ያላኖርኸውን ትወስዳለህ፣ ያልዘራሁንም ታጭዳለህ አለው። እርሱም አንተ ክፉ ባሪያ፣ አፍህ በተናገረው እፈርድብሃለሁ። እኔ ያላኖርሁትን የምወስድና ያልዘራሁትን የማጭድ ጨካኝ ሰው እንደሆኑ አውቀህ ምን ነው ገንዘቤን ለለዋጭ አደራ ያልሰጠኸው? እኔም መጥቼ ከትርፍ ጋር እወስደው ነበር አለው ይላል። ብዙ ጊዜ ይህችን ምሳሌ ሁላችንም ሳንሰማት አልቀረንም በየጊዜው እና እንግዲህ ግማሾቻችን በ10 ምዕመናን ሰዎች ዘንድ እናሰልፍ ይሆናል። ባለአምስቶች ሆነን ይታየን ይሆናል። ወይም ደግሞ እንደዛ ሰውዬ ምን ነው ይህ ሰውዬ እንደው ትንሽ እንደው ባይሆን እንኳን ኢየሱስን ባልወቀሰ፣ እዚህ ላይ እኮ ሲወቅስ ነው የሚታየው። አንተ እንዲህ ነህ፣ ጨካኝ ነህና በቃ ብሎ ነው ያለው። እንደዛ እንኳን ባላረገን የምንል ኖር ይሆናል። እስቲ አሁን አረፍ በሉልኝና አንድ ሌላ ደግሞ ላንብብላችሁ።